ጤና ይስጥልኝ። ዛሬ በዚህ ቪዲዮ የማሳያችሁ ላብሳ የሌለው ፈሳሽ ሳሙና አሰራርን ይሆናል። ይሄ ፈሳሽ ሳሙና ጥራት ያለው ሳሙና ነው። በዚህ ቪዲዮ የማሳያችሁ ላብሳ በጣም ተወዷል። ላብሳ በሊትር እስከ ወይም በ1 ኪሎ እስከ 1550 ብር አልፏል። ስለዚህ በላብሳ ፈሳሽ ሳሙና ለማምረት በጣም አስቸጋሪ ነው። ስለዚህ ላብሳን በኤስኤልኤስ ተክቼዋለሁ ሙሉ በሙሉ። ምክንያቱም ሁለቱ ተመሳሳይ የሆነ ሚና ነው ያላቸው በሳሙና ማምረት በሳሙና ውስጥ ማለት ነው። እነኚህ ኬሚካሎች ሁለቱም ቆሻሻ የማስለቀቅ አቅም አላቸው። ሁለቱም ደግሞ ዘይትና ዘይት ነክ የሆኑ ነገሮችን ለማስወገድ ቆሻሻዎችን ለማስወገድ ፍቱን መድኃኒቶች ናቸው። እነኚህ ኬሚካሎች አንዳቸውን በአንዳቸው መተካት ይቻላል፣ ወይም ሁለቱንም በአንድ ላይ በተፈለገው ሬሾ ማዋሃድ ይቻላል። ዛሬ 100% ላብሳን ከዚህ የሳሙና ኬሚካል ዝርዝር ውስጥ አውጥቼዋለሁ። ስለዚህ ኤስኤልኤስ ነው የምጠቀመው። ኤስኤልኤስ ርካሽ ነው። አሁን ገበያ ላይ 580 ድረስ ይሸጣል 1 ኪሎ። ስለዚህ ላብሳን በምንጠቀምበት ጊዜ የሳሙና ማምረቻ ዋጋውን ከፍ ስለሚያደርገው ትርፋማ መሆን አንችልም። ለዚህ ነው ኤስኤልኤስን በርካሹ ዋጋ ያለውን የምጠቀመው። እዚህ ላይ መጨረሻ ላይ በቪዲዮ መጨረሻ ላይ አስቀምጥላችኋለሁ ምን ያህል ኤስኤልኤስ እንደምንጠቀም በ1 ሊትር ሳሙና ውስጥ። ኤስኤልኤስን ስንጠቀም ከምናገኘው ጥቅም ውስጥ አንዱ በጨው አማካይነት በቀላሉ ሊወፍርልን ይችላል ሳሙናው ማለት ነው። ስለዚህ ኤስኤልኤስ ሳሙናው በቀላሉ በጨው ማወፈር እንድንችል ያግዘናል ማለት ነው። እዛ ውጪ ልክ እንደ ላብሳ ሁሉ ቆሻሻ የማስለቀቅ አቅም አለው። ከዛ ውጪ ኤስኤልኤስ ለቆዳም ተስማሚ ነው። ስለዚህ በእጃችን ልብስ በምናጥብበት ጊዜ እጃችን ላይ የሚደርሰውን ጉዳት ይቀንሳል ማለት ነው። የተለያዩ ምርቶች ውስጥ እናገኘዋለን። ኤስኤልኤስን በጥርስ ሳሙና፣ በሼፈር እና በመሳሰሉት ውስጥ እናገኘዋለን። ስለዚህ ለልብስ ሳሙናም መሆን የሚችል ኬሚካል ስለሆነ እሱን እንጠቀማለን። አረፋ ያለው እሱ ያለበት ሳሙና ልክ እንደ ላብሳ ሁሉ ማለት ነው። እዛ ውጪ ካፕ እንጠቀማለሁ። ካፕ በሁለተኛው 140 ብር አካባቢ ነው በኪሎ። ስለዚህ እሱን እና ኤስኤልኤስን በተመጠነ ሬሽዮ በማዋሃድ ይሆናል ማለት ነው። የምታዩት ካፕ ነው። ካፕ አረፋ እንዲኖረው ሳሙናው፣ እንዲሁም እጃችን ላይ በእጃችን በምናጥብበት ጊዜ ሳሙናው ቆዳችን ላይ ጉዳት እንዳያስከትል ያደርጋል። ይህም ለቆዳችን ተስማሚ የሆነ ሳሙና እንዲሆን ያደርገዋል። በተለያዩ ምርቶች ውስጥ ካፕን እናገኛለን። የልብስ ሳሙና፣ የእጅ ሳሙና ፈሳሹ፣ እንዲሁም የተለያዩ ሻምፖና ኮንዲሽነሮች ውስጥ እናገኘዋለን። ስለዚህ ሁለተኛ እንደ አረፋ እንዲጨምርልን ካፕን ተጠቅሜያለሁ። ሶስተኛ ላይ ሶዳ አሽ ነው። ቆሻሻ ለማስወገድ እና የሳሙናን የውሃን ሃርድ ወተርን ወደ ሶፍት ወተር የሚቀይርልን ነው። ይህ ሃርድ ወተር በተለይ ገጠራማው አካባቢ በማግኔዥየም እና በካልሽየም አይን የተጠቃ ውሃ ነው የሚኖረው። ይህንን ሊያስወግድልን የሚችለው ወይም ደግሞ ቆሻሻ
ለማስወገድ እንደ ሶዳ አሽ የመሳሰሉ ኬሚካሎች ከፍተኛ ሚና አላቸው ማለት ነው። እሱን እጠቀማለሁ። መጠኑ በቪዲዮ መጨረሻ ላይ ማስቀመጥላችሁ ይሆናል። ለአንድ ሊትር ሳሙና ምን ያህል ሶዳ አሽ መጠቀም አለብን የሚለው ስታንዳርድ አለው። ከዛ ስታንዳርድ ማውጣት የለበትም፣ ማነስም መጨመርም የለበትም። ስለዚህ ሳሙናችን በቀላሉ ቆሻሻ የማስለቀቅ አቅም አለው። ይሄ የምታዩት የምግብ ጨው ነው። የምግብ ጨው እንዲሁ ሳሙናን ለቆይታ ጊዜ ለመጨመር ወይም ደግሞ ሼልፍ ላይፉን ለመጨመር የምንጠቀመው ኬሚካል ነው ማለት ነው። በዚህ መልኩ ኤስኤልኤሱን፣ ጨውን፣ ካፑንና ዝም በይ እየሰራሁ ነው ያለው። በዚህ አባታው ስላለን በደስ ምክንያቱም ውሃ ብንጨምርበት ኤስኤልኤስ ላይ በዚህ መልኩ ኬሚካሎቹ እርስ በርስ እንዲዋሃዱ ካደረግንበት እንዲሆኑ በኋላ ማለት ነው። ለአንድ ሊትር ውሃ የተመጠነ ለአንድ ሊትር ሳሙና የተመጠነ የውሃ መጠን ነው የምንጠቀመው። ይህንንም በቪዲዮ መጨረሻ ላይ ማስቀምጥላችሁ ይሆናል። ቲክቶክ ላይ ያላችሁ ፎሎ አድርጉኝ። እንዲሁም የዩቲዩብ ቻናል ላይ የምታገኙኝ የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ እንድታግዙኝ እፈልጋለሁ። ሌሎች የሳሙና አይነቶችንም እንዲሁ በዚሁ ቻናሌ ላይ የምለቅላችሁ ይሆናል። በቲክቶክም በዩቲዩብ ቻናሌ ማለት ነው። ውሃ ቀስ እያለ ነው የምንጨምረው፣ እየቀነስን ሁሉንም በአንድ አናደርግም። ምክንያቱም ቀስ እያለ እያማሰል እያዋሃድ ነው የሚሆነው። በዚህ መልኩ በቀላሉ ይዋሃድልናል ማለት ነው። እዚህ ላይ አንዳንድ ኬሚካሎችን ማከል እንችላለን፣ እንደ ሲኤምሲ የመሳሰሉ። ሲኤምሲ ቆሻሻ ከልብሳችን ከለቀቀ በኋላ ከወጣ በኋላ ተሰባብሮ እንዲወጣ ነው የሚያደርገው። እንዳይለደፍ የሆነ ቦታ ላይ ተሰባስቦ እንዳይለደፍ የሚያደርገው ነው። ትንትን እንዲል እና ከውሃ ጋር ተዋህዶ ከልብሱ ላይ ለቆ እንዲወጣ የሚያደርገው ነው። እሱም ማከል እንችላለን። ሌሎች ኬሚካሎችም ማከል ይቻላል። በዚህ ላይ ግን አሁን ገበያ ላይ ካለው አዋጭነት አንጻር ስናየው 1 ሊትር እስከ 80 ብር እየተሸጠ ነው። ይሄንን በ40 ብር አምርተን በ60 እና በ70 ብር እንኳን ብንሸጥ እስከ 50 እና ከዛ በላይ ፐርሰንት ትርፍ እናገኛለን ማለት ነው። በተለይ ቶሎ ቶሎ የሚነሳ ከሆነ ደግሞ የሳሙና ማምረት ቢዝነስ ቀላልና ውጤታማ የሚያደርግ ነው። ስለዚህ የዩቲዩብ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ መከታተል ይኖርባችኋል። ጠጣር የልብስና የገላ ሳሙና አሰራርን እንዲሁ በዚሁ ቪዲዮ በዚሁ ቻናል ማቀርብላችሁ ይሆናል። ደረቅ የተለያዩ ሳሙና አይነቶች አሉ። እነኛን ከተለያዩ የዘይት አይነቶች ጋር በማዋሃድ አሰራራቸውን ማሳያችሁ ይሆናል። ስለዚህ ቻናሌን ሰብስክራይብ አድርጋችሁ ተከታተሉኝ። በተጨማሪ ዱቄት ሳሙና እንደ ኦሞ አይነት እንዴት እንደሚሰራም የማቀርብና ማሳያችሁ ይሆናል። እንግዲህ በዚህ መልኩ እያዋሃድ ነው እንቀጥላለን ማለት ነው። የዩቲዩብ ቻናሌ ይሄ የሚሆነው ውቤ ለ1 ሊትር
ለ100 ሊትርም ለ1000 ሊትርም ቪዲዮ ላይ ከስር በኩል አስቀምጥላችኋለሁ። ዩቲዩብ ቻናል ላይ ገብታችሁ ዩቲዩብ አፕሊኬሽን ላይ ገብታችሁ ሰርች ብታደርጉ ሰርች ባሩ ላይ ሰርች ብታደርጉ ታገኙታላችሁ። ከዛ ውጪ የቲክቶክ አካውንቴ ባዮ ላይ ሊንኩን አስቀምጥላችኋለሁ። እሱንም እየተጫናችሁ በቀጥታ ወደ ዩቲዩብ ቻናሌ መግባት ይቻላል። ቻናሉን በመከታተል ጠቀም ያለ እውቀት ታገኙበታላችሁ ብዬ ተስፋ አደርጋለሁ። ስለዚህ እንድታግዙኝም ጭምር እፈልጋለሁ። ሌላ አይደለም ከእናንተ የምጠብቀው የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እና ቪዲዮውን እስከ መጨረሻው በማየት የዎች አወሬን ከፍ እንድታደርጉልኝ እፈልጋለሁ። ሌሎቹንም ቪዲዮዎች እንድሰራ እንድታበረታቱኝ እፈልጋለሁ። መልካም ጊዜን ተመኘሁ ባይ